ወይኔ ተክሉ የማንም ውርጋጥ መጮች አሉን ወይ አንበሳ ሲያረጀኝ ዝንብ መጮች ይሆናል አሉ። ወይኔ እስኪ ተረጋጋት ብለኝ ሽበሽ ያልተነካ ግልግል ያውቃል አሉ። እቺ የሆነች እንደው አሮጌ ስሙን የሆነች ልጅ እኔ ላይ ወይ ጉድ! እና ጋራዡ ቀበሌ ሆነ የምትለኝ? ያንተ ደግሞ ስንት የልንገር። ታዲያ ለምን አታባራትም? ምን ሆነሃል? ከዓመታት በፊት ከጎን ያለውን መሬት ገንዘብ ሰጥቼ ተቀበልኩ አልነበረ? አዎ። እሱን መረጃ ማን እንደሰጣት አላቅም፣ እንደ ማስፈራሪያ ያዘችብኝ ነው የምልህ። ምጽአት ተክሉ፣ ስለምን ምጽአት ነው የምታወራው? እንግዲህ ያው ለጊዜው እንደምንም ብዬ እንግዲህ እሹሩሩ እያልኩ እዚህ ራሴ ላይ አረጋታለሁ። ቆይ እስከ መቼ? ከራሴ ላይ አሽቀንጥሬ የምወረውርበት ጊዜ እስከሚመጣ ድረስ። አዎ እሱ ጥሩ ሀሳብ ነው። እቺ ዋልጌ ከአሁኑ እንደዚህ ተሸከሙኛለች፣ ነገ ከነገ ወዲያማ ገራዡን በስም ያደርጉልኝ ማለቱ አይቀርም እንዴ? ረረረረ የት አባቷ ከየት አምጥታ ነው እንደዚህ የምትለው? አለውልህ የምትለው ከጎን የሚቆም አንድ ሰው ከሌለ እንደዚህ ማድረጓ የማይቀር። የኔ የምትለው ሰው ማለት አልገባኝም። የኔ የምትለው ስልህማ ልክ እንደ ልጅ ያለ ታማኝ ሰው ማለት ነው። አይ ያንተ ነገር እንዴ! አሁን ከኔ ከተክሉ እንደው ይሄን እንደብቀ ነው ከመካሻ ውጭ አሁን ሌላ ልጅ አለ? እንደው ጅበጂ እንደው ጥርሴስ ልማዱ ነው። አይኔን አታስቀኛለህ። ስለምን ልጅ ነው የምታወራው? እኔ ከመካሻ ውጭ ሌላ ልጅ አለኝ እንዴ? አይ እንደው አሁን እስቲ እንደው ማን ይሙት አሁን ታማኝ ልጅ የምትለው መካሻን ነው? አዎ እሱንማ ልክ ብላል። ታማኝ ነው፣ ከመስረቅ ውጭ ምንም አያውቅም። ያው ታማኝ ስልህ ያው እንግዲህ ታማኝ ሌባ ማለቴ ነው። ምክንያቱም ደግሞ አንድ ዕቃ ሰርቆ ከሸጠ በኋላ አልሰረኩም አይልም። የት እንደሸጠ ቦታውን፣ የቤት ቁጥሩን፣ አድራሻውን ሁላ ይናገራል። ከዚህ በላይ ታማኝነት አለ? ታማኝ ሌባ ያልኩት እኮ በምክንያት ነው። ይልቅ ቧልቱን ትተህ አንተም ቢሆን አጎቱ ነህ፣ የአባት ወንድም። የማንንም ንብረት ሊሰርቅ ይችላል። ነገር ግን የአንተን ያጎቱን ንብረት አስከብሮ ይቆያል። ማንም ሰው ቀና ብሎ ቢያይህ አይነስቡን ነው የሚያጠፋል። ሽበሺ እንደው ያንተ ልጅ አመል ጠፍቶኝ ነው ይሄን ሁሉ ነገር የምታስረዳኝ? እንደው ሽበሺ እኔ ነገር አለሙላ ጥፍት ብሎብኛል። እንደው እስኪ ተወኝ። እመነኝ፣ እንዳልኩ ብታረግ ትኮራብኛለህ። መካሻ እኔም ሆንኩኝ ሌሎቹ እንደምናስበው አይነት ሌባ አይደለም። እኔ አባቱ ያኖርኩለትን የሌብነት ጀብዱ ጠብቆ እያስቀጠለ ያለ ልጅ ነው። እኔ እኮ ሽበሺ እንደው ዝም ብዬ ሳይ ግርም እኮ ነው የምትለኝ። እንዴት? ምን እንዴት አለው? ሌብነት በኩራት የሚያወርስ አባት አንተን አየሁ እንዴ? እኔ እኮ ሌብነት አንገት የሚያስደፋ የሚያሸማቅቅ ሆኖ ሳለ አንተ ግን እንዲህ በኩራት እንዲሁ በኮንፊደንስ ስታወራ እኮ በጣም ግርም እኮ ነው የምትለው። G+2 ያወረስክ እኮ ነው የሚመስለው። አይ እንዲሁ ሽበሺ እኔ ሰው ነህ ብዬ አንተን ማማከሬ በቃ ያልኩ እንዳትረሳ። ባዳን በደንብ አስብበት እና ይልቅ ቡናውስ እንዴ? አንቺ ቡናው ምን ሆነሽ ነው እስካሁን ያልቀዳሽው? ደርሷል ትላለች እንዴ? ከገባን ስንት ሰዓት ሙሉ ቆየን እንዴ? የጭንቅላት ስጋ ነው እንዴ ጣልሽው? እንደውም ነይ ከሱ ጋር እያረፍጠችው። ኧረ ወዲያ እነሆ ሔዋኖቻችን እንደ ገራጃችን በር የእንጀራ ገመዳችሁ ስለተከፈተ እንኳን ደስ አላችሁ። በነገራችን ላይ እናንተ አረፈዳችሁ እንጂ እንጀራቸው ብቻ ሳይሆን ወጣቸው ራሱ የተከፈተላችሁ ስንት ሰዎች አሉ። ቆይ ግን ስራው ምንድን ነው? ይሄን ያህል ሲያስፈልጋል? ስራውማ ማጫወት ነው እንዴ? ምንድን ነው የምናጫውተው? በመጀመሪያ እኔን፣ ሲቀጥል አብሮኝ የሚሰሩት የስራ ባልደረቦቼ፣ ጠቅለል ካለ ደግሞ የሚመጡትን ደንበኞቻችንን። በነገራችን ላይ ብዙ ነገር ታተርፋላችሁ። የመጀመሪያው ደሞዛችሁ፣ ከዛም ካለፈ ደግሞ ትዳር ከሌላችሁ ሀብታም መኪና ላይ ሰሩ የሚመጡት ሰዎች ማፈስም አለ። እኔ ደስ ይለኛል። ደግሞ ምን ያህል ጨዋታ እንደምችል ልታይ። ዋናው እሱ ነው። ግን ምን ያህል ቀልዶችን በቃልሽ ትችያለሽ? ኧረ እኔ ጨዋታ አልቀብኝም። ቆይ አንተስ ከሆነ የት አርፍደህ ነው የመጣው? እባክህ ታክሲ የሚባል ነገር የለም።
በል ወደዛ ቀልድን እዛውሽ እኔ በስራ ቀልድ አላውቅም በስነ ስርዓት ስራን የምትሰራ ከሆነ በስነ ስርዓት ስራ ካልሆነ እንዳልኩሽ እንዴ ባከገበው ወደዛ ከደንበኞቼ ሊያቆራርጠኝ ነው እንዴ ምን ሆናችኋል ምንድነው እንዴ የምን ሰልፍ ነው የሸማቾች ሰልፍ አረጋችሁት ጋሽ ስራ ፈልገው ከሆነ ተራውትን ይጠብቁ ሰልፍ ኮንፊደንስ ያሳጣሽ አይናውጣ አይመስለኝም 10 ብር ለኔ እቺን ይወዳል ተክሉ 10 ብር አይወዱ ማለት ነው ሄጂጅሽን ሰብስቢ ካፈር ያዋድሽ 10 ብር አይወዱም ትላለች እንዴ ምን ትመስላለች እዚህ እርቃኗን መታ ይኸውልህ ስማ ካመጣሃቸው ላይ ቀር አንዱ መኪና አቃጥለ ለምን አታሞቃትም ያው ኃላፊ አይደል የምን አባ ኃላፊ ያው የሴት ኃላፊ ነው እሱ ላይ ማልክ ብለሃል የተርም መች ሴት ይመርጣል ከኮረዳ እስከ ባልቴት ከትልቅ እስከ ትንሽ ሲያካልል ይኸው እድሜውን ፈጀ የሱ የሁለት ታናሹ አይደል እንዴ ይኸው አግብቶ በክብር ተድሮ 2 ልጅ የወለደው ይሄ እዚህ የሴት አለቃ እውነትም ስላልገባህ እኮ ነው ጋሼ እንደው ምሁር አይደለ ጎሽ እኔ ስላልገባኝ እስኪ አስረዳኛ የኛ ምሁር እስኪ ያስረዳት ጊዜ የለንም እዛው ተረዳዱ ቆይ እርሶ አባቱ ነው ታያቱ በገዛ መስሪያ ቤቱ ተንዘፈዘፉ የአባቴ አምላክ ያንዘፍዝፍሽ ብንዘፈዘፍ በገዛ ገራጄ ነው ምን አገባሽ ይኸውልህ አንተ ነህ አይደለ በማንም የምታሰድበኝ ቆይ ቅዳሜ እንገናኝ ጋሼ አዲሷ ልጅ እኮ ስላልተመቸችን እኮ ስራ ማቅለል እኮ ነው በእኔ ቤት በአንተ ቤት በየትኛው ቤት እንዴ አንተ ልጅ ነገረ ስራ ምንም አላማረኝም ቆይ መስሪያ ቤት ልትወርሰኝ ነው እንዴ ያው እንግዲህ ጋሼ በእኔ ቤት ማለቱ በእኔ አስተያየት ምን ማለት ፈልጎ ነው እስኪ ማብራሪያው ይቆየኝ እንዴ ምን ነው የቀድሞ ስራዬ ሪፖርተር ነው አልክሳ ስማ አንተ ሴት አውል በል እንዳሰለፍካቸው ይኸውልህ አንጋግተው ሰዳቸው ከብት መሰልኑት እንዴ ታዲያ እየተነዳ ምን መጣው ከብትማ ሁሉ ነገር ያውቃል ይኸውልሽ የሚበላበትን ጋጣውንም ያውቃል ማደሪያ በረቱንም ያውቃል አንቺ ነሽ እንጂ ከከብትማ አትሻይ ውርጋት ቆሼ ቆምቦሬ ይውላል ኦግሪ ደውላለሁ እሺ አንተ ቅዱስ ና እባክህ ወደ ስራ ገባ አረቃል ምን ሆነሻል ለምን ልትረጅኛት ነው በቃሽ ምንድነው የምረዳሽ በጣም ጠጥቼ ነበረ ሴት ልጅ ነኝ ቢደፍረኝስ የሆነ ነገር በሆንስ እንደዛ ሰክሬ አንድ ነገር በሆን አልፋታሽም ነበር እምን ልልሻለሁ ቃልዬ ሽንት ቤት ደርሼ ስመጣ ሁለታችሁም ቦታው ላይ አልነበራችሁም በዛ ላይ ደግሞ ስልክሽ ላይ በጣም ደጋግሜ ሞክሬያለሁ ስልክሽ አይሰራም ውጪም ነው ወጥቼ ሳይው የብሩክ መኪና የለም ታዲያ ሄዳችሁ መሰለኝ እኮ እንዴ ቆይ ምን አይነት ውሸት ነው መቷሽኝ እዛው አሳድሮኝ መኪናው የት ሄደ ታዲያ ምናልባት ደግሞ እኔ ሄዳችሁ እንዲመስለኝ መኪናውን በሰው አስወስዶት ይሆናል አቀዶበት ነበር ማለት ነው ምናልባት ትኛለሽ እንዴ ምናልባት አትበይኝ እኔ የአባቴ ልጅ ቃል ኪዳን አይደለሁም ሰራለታለሁ አምንብሻለሁ የኔ ጀግና የአባትሽ ልጅ ይሄ እንትና ኩርንችት የሚባለው ከፍሏል እዳውን ከፍሏል ጋሺ ይሄው እዚህ ጋር ከፍሏል ያስ እንትና ይሄ ቅዱስ የሚባለው ሁሉም ከፍሏል ይኸው ትነበብ እየደበቅሽ እንዳይሆን ወይ አይደለም ጋሺ ከፍሏል ያንቺን ያመጣውሽ ለዚህ ጉዳይ ነው ሁሉም ተመዝግቧል እዚህ ጋር ጥሩ የሚጨምር እንደው ዛሬ ደግሞ እንዴት ነው ምን አባ ፈልገህ መጣ 10 ቁጥር መፍቻ ማለቴ መስቀለኝ ይኸው ፍታልኩን ሞተር ፈታል አሪፍ ፊልትሮ ነው ጋሽ አይቼዋለሁ የምን አባ ፊልትሮ ነው የምታወራው ሞተሩ ፈታል ወይ ደስ ይለኛል እንዴ እኔ ምነው ካሁኑ እንደዚህ ባይነ ተክ ብለህ እዚህ ጋር ከተተከልክ ነገ ከነገ ወዲያ ትገባለህ ማለት ነው አይደለ ወይኔ ጌታዬ እኔ ይሄ ልጅ እያለ እኮ እዚህ ገራጅ ማበዴ ነው እሷ ከፈቀደች
አሁን ሩጣ ነጭና ይሄ ልጅ ሊያሳብደኝ ነው እንደው እያታዩዋለሽ። አንቺም እንደው አስተካክዪ እንዴ! ምንድን ነው ገለጥለጥ ማለት ረዲያ ይስተካከላል ጋሼ። ባንገልጠሽለት እሱ ገልጦ ይገባል። ማን ያስገባዋል? ወይ ቅዱስ እርኩስ የሆነ ልጅ እንደው ቅዱስ አሉት። ስምን መልአክ ያወጣዋል ነው የሚባለው። የዚህ ልጅ ግን እኔ ማን እንዳወጣው ልጅ እንደው ቅዱስ ቆይ አንተ ያቺኛዋ ልጅ አልገረመችም? ቤቷ ለጋሽ 10 ብር አውጥታ እየሰጠችው ነች። እንደውም ሁለት ተቀምጦ አንተ ግን ጋሼ ምን አይነት ሰው ናቸው? ሊበሉ እኮ ሁለት አንዱ መርጦ ሊበሉ እኮ ነው እኮ። እረ ጋሼ ተመቱ ናቸው። እረ ጋሼ አይታችኋል? አስተያየታቸው ብትጥሩ። እረ ጋሼ ደግሞ አስተያየት ሲችሉበት ወይ ጋሼ እረ ጋሼ እንሰራለታለን ጓደኛዬ። ይሄ የማይረባ ምን ፈለግ? ምን ቀረው? የሚፈልገው ነገር አልሳካለት ሲል ለማሳካት ነው የደወለው። ዝም በይ ቃል፣ እኔ እበቃለሁ። አንተ ግን ምን አይነት አሳፋሪ ሴሰኛ ሰው ነህ? እኔ እኮ እንደዚህ አልጠበቅኩም ነበር። ቃል ስትነግረኝ መስማት ነበረብኝ። በቅርቡ ደግሞ ዋጋህን ታገኛለሽ። ከዚህ በኋላ እኔም ቃል ያለንበት ቦታ እንዳትደርስ። ፕሊስ ቃልዬ፣ አንቺ ብቻ ተረጋጊ። እሱ በቅርቡ ዋጋውን ማግኘቱ አይቀርም። እንበቀለዋለን። አልፈልግም። እሱን እኔ ራሴ ነኝ ያለማንም አጋዥ እጁን የምሰጠው። አምንብሻለሁ የኔ ጀግና፣ የአባትሽ ልጅ። አሁኑኑ መሄድ አለብኝ። የት? ጋራጅ። በቃ እኔም የምሄድበት ቦታ ስላለ ራይድ የሚይዝበት ድረስ አብረን እንሄዳለን። ልብሴን ቀይሬ መጣሁ። ወይ ጉድ! ስምን መልአክ ያወጣው ይላሉ። ያንቺን ግን ራሱ ፈጣሪ ነው መሰለኝ ያወጣው። ይቺ ማቆለጳጰስ ምንም በማስመልከት ነች። የላብ አደሮችን ቀን በማስመልከት እኮ። እንዴት አልገባኝም። የእውነት በላብሽ የምታደው ወዛደር እኮ አንቺ ነሽ። ወዛደር ሲሉ በሾርኔ ጠቅ መደረጉ ባልሆነ ማን አንቺን ብሳደብ ማለት የሚሰደብ ጠፍቶ። እሺ አሁን እሱን ትተው ወደ መጡበት ጉዳይ። እስኪ አሁን ያናረቄ ቡናሽን ግዢልኝ። ዱቤ ነው? የምን ዱቤ? በገንዘቤ 5 ብር መጨመሩን አውቀዋል አይደል? ምን? ትናንት 20 ብር የነበረው ቡና በአንድ ቀን ምን አገኘው? ምን እኮ ዓለም ያወቀው ፀሐይ ሙቆ ነው። ምን ነው ለእርሱ አዲስ ሆነቦት? ዓለምም አላወቀው ፀሐይም አልሞቀውም። ይሄ በረደው ዜና ነው። ከጠጡ ይጠጡ፣ ካልጠጡ ጎ ያው መንገዱ ጉሮሮ ግቢ፣ ጉሮሮሽን እንዳልዘገው። ይሄ ደግሞ ከየትኛው ደንበኛ ሽልቅምሹ ጎ ነው። እሁቴ በምን ይዘጉኝ ባኮት? ከፈለግሽ በቦክስ ካልፈለግሽ ደግሞ እዛ ገራዥ ባለው ብረት። ትላንትና እዚህ ከተግሉ ጋር የጠጣሁት ቡና ተላሽ እስካሁን ድረስ አፌ ላይ አለ። ይሄን ቡና ብለሽ የቡና ስም አታጥፊ። ቡጠላ ነው የሚባለው። ምክንያቱም ከጉሽ ጠላ ጋር ደባልቀሽዋል። እንዴት ዋልክ? የማርዋ እንዴት ዋልሽ? እንዴት ዋልክ? እንዴት ዋልክ? ተክሉ እድሜ ረጅም ነው። በል ለከሰት ታነሱኝ። አይ ብለህ ቆይ ስራ ስታጣ ስኒ መካደም ጀመርክ አይደለ? እስኪ ቡና ስጭኝ የማርዋ። ቡና 5 ብር ጭማሪ አድርጎ ይመችታል። ይሁን 5 ብር ደግሞ ለ5 ብር ስጭኝ። ዝም ብለሽ አሉ እንጂ ለ5 ብር ካርላ መሰብሰብልን የሚሉ ማ ነሽበሽ በየሱን ነው ከፍል ከጅልኝ። አይ ይቅርብኝ። የለቅ ጉራውን ትተህ ከፈለክ ጠጣ። ስጩን እከፍላለሁ እኮ እኔ ሰርቶ የሚያበላልሽ እኮ ያለኝ። እንኳን ለራሴ ለአንተም እተርፋለሁ። ሰርቶ ነው ሰርቆ። አዳሜ እሱ ፊት እንደዚህ አትናገሪም። ለቀጅልኝ ወይሽ ጋይስ
ያስጠጣ የማይናገረው ስኳር የለም። እድሜ ገፍቷል። አሁን ስኳር ምን ያደርግልሃል? እንደው በስኳር ነው እምቢ አላረጅም ይሆን ልጅ አንተ ገና ብሎ ታየና ችርስ አልልህ እንግዲህ። ኧረ እንደ አንተ ሲቦጭቅ እስኪ ስኳር አለ የለም። ሳይው እድሜ ሄዷል። ምን ያደርግለታል? ከእንግዲህ ጣፋጭ ነገር ምን ያደርግልሃል? አንተ የምትበላው የምትጠጣው ለጥፍርህ ነው የሚሆነው። በጣም ነው እንዴ? ኢየሱስ እኔ ጋር ነው። ይሁዳ ራሱ እንዳንተ አሰቃየኝ። ደገምኩ እኮ ምንድን ነው? በቃ አስሬ አትደጋግምብን አለሽ እንዴ? በቃሽ። እኔንም መተኛሽ አባቷና ነው የቸኮላት ዛሬ ግን በጣም ኪቢትራ ነው። ጉርጭት አንተ ሄድና አባብሎ ሄድ። አንተ አበዛውሽ። እውነቱን ነው። እሺ እንደው ካዲ እኮ ናት። አንቺ ጉርጭት እኔ ምን ላድርገው? ቆይ እኔን የሚወቅሰኝ አቤት ስጠፋ እንኳን የጠፋሽ ቢሆን አትጠይቀኝም? ምናልባት ስራሽ አሳፍሮሽ ይሆናል። አንተ ይቅርታ የሚያደርግ ልብ ነው ያለ? ያው ሰው ጥፋቱን አሁን ይቅርታ ከጠየቀ ይቅርታ ለማድረግ አይከብድም ብለሽ ነው? ይቅርታ አድርግልኝ፣ ትልቅ ጥፋት ነው ያጠፋሁት። ከልብሽ ነው? አባቴም ትምረኝ ነው። እሺ እንደዚህ ያት ነው በቃ አሁን ይሻላል። ወይኔ እቺን የሚመስለች እንጆሪ የምትመስል ልጅ አግኝቶ ኩርስም እንደማድረግ ነው። ለልጅ አገረድ አደረገኝ ይለኛል። ወይኔ ወንድነቴ ቅዱስ የተረጋጋ። አንተ ግን ምን እየሆንክ ነው? ወንድነቱ ሲነካ አያስችሉም፣ ያንቀጠቅጠዋል። በል ያማል እንዴ? ማታ ስንት ስራ አለበት፣ አታዳክመው። ያማል እንዴ? ወንድሜ ተረጋጋ። አመሰግናለሁ። እንቅልፍ ያጣሁበት ጉዳይ ነበር። እንዲህ ለሰው ስሜት የምትጨነቂ ከሆነማ ንጹህ ልብ ያለሽ ማለት ነው ብለህ ነው? ጓደኞቼን ግን አስቀምናቸው። ችግር የለም ቆመን ነው የምንለው። የት እየሄዳችሁ ነው? ማወቅ ከተፈቀደልኝ። ሁሌ ምሳ የምንበላባት ቤት አለች። ምሳ ልንበላው ለዛ እየሄድን ነው። በእናታችሁ አብራችሁ ነው? እኔም አልበላውም። አይደብርሽም እንዴ? ለምን ይደብረኛል? ትንሽ ወረድ ያለች ቤት ናት። ደግሞ ምግቡ ላይ ስማማስ ይችላል። ይሁና። ደግሞ እናንተ እየበላችሁ አይደለም? እንደመጣ ካልፈለግሽ። አረ እንደዚህ አይደለም። በቃ እሺ፣ ምን ላቅማት ማለት ነው? ሂድ እባክህ ዝም በለኝ። ደግሞ ሲያስጠላ
ራስን ችላ አውራ። እኔ በፍጹም ቃልዬ ስም ይጠፋኛል። አይገርመኝም ስምሽን ቢያውቀው። ምክንያቱም ቅዱስ ማለት ሴጤማ የተወሰነ የግል ማህበር ነው የሚሰራው። ደንበል አካባቢ አይቼዋለሁ ልበል? ተይ አታውቂውም። ሴቶች ጠንቅ ማህበር ነው የሚሰራው። ቃልዬ ለምን እሱን አትጠይቂው? ንገራታ። ምንድነው? አንተ ንገረኝ። ያው የአወማ አባል ነው። ቆይ ደግሞ እሱ የት ነው? ያልተገረዙ ወንዶች ማህበር ማለት ነው። ቅዱሴ በጣም ነው ደስ የምትሉትና የሚደብር ስሜት ውስጥ ነበርኩ። አመሰግናለሁ። አብሽር፣ ሁሌም መምጣት ትችላለሽ። ጥርስ በጥርስ ነው የምናደርግሽ። ቴንክ ዩ ቬሪ ማች። ምን አባና ነው የምትቆየው? መታጠቢያ ቤቱ ጋር እኔ ደርሰን አይቼዋለሁ። ጀማው በለው ከምግብ ቤት ነው አንተ። አቤቱ ስንት ነው የምታምሩ በእናታችሁ። ደግሞ አሁንም ልበላ ነው? ኧረ አባቢ እሷን ነገር እኮ ፈትቻለሁ። አሁን ልጅ ዕቃ እየተረከብኩ መሸጥ ጀምሬያለሁ። ድሮም እኮ እሱ ነው ስራ ተረክቡ ሳይሆን። ኧረ አንቺ ሰድሽው ምን ነው? አዲስ ተመዝጋቢ ፊት ፋይል አታውጪ። በቃ አብሽር፣ እስኪ ፈርም ጠብቃ በጣም አስታይ። እኔ የምልሽ አቤላ እንዴት ነው ብራዘር? ጃካ ምናምን ትገዣለሽ? አዲስ ገቢ ናት። አለም ላይ ራሱ ማለት ነው። ይገርምሻል፣ ሶስት ሰው ብቻ ነው የለበሳት። ሁለቱ ባህር ማዶ ናቸው። አንደኛው አንቺ ልትሆኚ እኔ ነበር። እንዴት ነው ትሞክሪያታለሽ? አዲስ ሞዴል ነች። ኧረ እባክህ አዲስ ሞዴል ይባላል። አዲስ ፋሽን መኪና ነው እኮ። ያው ነው እባክህ። መኪናም ከዝናብ ነው የሚከላከለው፣ ይህች ጃኬትም ከዝናብ ነው የሚከላከለው። ባይገርምሽ ማለት ነው ትናንትና 300 ብር አንዱ ቆጥሮልኝ እምቢ ብዬ ፈትቼው ነው። አያዋጣም። የምትገርም ጃኬት ነች የኔ አባት። ታዲያ 300 ብር ሌላ ቦታ የምትሸጥበት ቦታ ሽጧ። አንቺ ሆነሽ ነው 300 ብር ያለ ቦታ ሄደሽ ሽጠው ይለኛል እንዴ? አጥቼው እንጂ ማለት ነው። እጄን ስሞ ነው የሚቀበለኝ። ያንተን እጅ ቢቻል መቁረጥ ነው እንጂ መሳም ቢሳም እንኳን ጥርስ ታስተርፋለህ እንዴ ሌባ? ኧረ እባክህ የወርቅ ቢሆን እንኳን አንተ ራስህ ተምረዋለህ እንዴ? ምን ሆነህ ነው? በዚህ ሰዓት ደግሞ ጤነኛ ጥርስ የት ይገኝና እንዳለ በጫት የተበላሻሻ እንዴ? ወርቅ ቀብቀብተውም ቢሆን ትሸጠዋል። ምንድን ነው? ኧረ ይሄን ያህል ተናንቀናል ማለት ነው። ለማንኛውም እነሱን ታያቸው ነው። ይሄናት እንዴት ነው? አንቺ አትሸምሻትም? ለፍቅረኛሽ ያው ከሌለም ሲመጣ ይለብሷል። ስንት ነው? አዲስ ነሽ እንደ እንግዳ አቀባበል በሚለው ለአንቺ 250 አደርግልሻለሁ። እንዴ እንካ ያለኝ ይሄ ነው። ምን እሺ 300 አባቴ ሙት ለአንቺማ በነፃ ብትወስጂው ደስ ይለኝ ነበር። አንቺ ግን ይኸውልሽ አንገቴ ላይ አልቆምሽም እንጂ እጢ ሆነሽብኛል። ጀሞ ለማንኛውም ይመቻችሁ። አስታይ አንተ ወሮ በላ በ300 ብር ተባለ። ምን እሺ ሆነ ልጅ ነው በእናትህ ለኛ ሳምቡሳ እዛ ስልሳን ቃረነት ይሞላኩ መኪና የኔ ቆንጆ የምር በጣም ነው የምናመሰግንሽ። እንዲህ እንዳጠገብሽ ሁላችንንም ተጋብዘን እሺ አሜን። እሺ ትንሽ አቤላ እኔ ታስብልሽ እሺ በጣም ቆንጆ ጊዜ ነበር። አመሰግናለሁ። አረ እኛንም ማመስገን ያለብን የተጠራቀመ ዕዳችንን አስከፈልሽ። እናመሰግናለን በጣም። በጓደኝነት መሀል እኮ መሰጋገን የለም። ደግሞ ጓደኞች ጓደኛቸው አድርገውኛል። አንተ ጓደኛ አታደርገኝም? በሚገባ። ቴንክ ዩ። ይሄ ላንተ ነው። እንዴ ለፍቅረኛሽ ይገዛሽ ነው? ሲመጣ ታወልቀዋለህ። ሙስናሽ ይዛል ወሬኛ። ጋሽዬ እንዴት ነው ጋሽዬ? ሰላም ነው? ብድር ነው ብድር ልትጠይቁ ስትሉ እኮ እንዲህ ነው የሚያደርጋችሁ። ብድር ካልሆነ ታዲያ እናንተ እዚህ ቢሮ መቼ ስለሌላ ጉዳይ አትመጡ? ምን ፈልጋችሁ? ምንድነው እንደዚህ አጣዳፊ ጉዳይ ገጠማችሁ?
ጋሽዬ ፍቃድ ለመጠየቅ ነበር ጋሽዬ። አይ እንደው የወሊድ ፍቃድ ነው። መቼ ሳሰሩ ፍቃድ አትጠይቁም ብዬ ነው። ከአቅማችን በላይ ሆነ። በጣም አንገብጋቢ ጉዳይ አጋጥሞ ጋሽዬ። ተው እንጂ ምን ነው ከአቅማችሁ በላይ ምን? አይ ጉዳይ ያው ሲጀመር እናንተ እዚህ ገራጅ የት አላችሁ? የላችሁም እኮ እረፍቱ ለኔ ነው። ይኸውልህ በቃ ሂዱ፣ ተፈቅዶላችኋል። እውነትዎትን ነው? አዎ ሂዱ፣ እንሂድ። በቃ ሂድ። ምን ያሽቋልጣል? ሂድ። እንዴ የምራቸውን ነው እንደ እነዚህ ልጆች? ኧረ አያደርጉትም እንዴ? ፍቃድ አንድ ሳምንት ምን አባቱ ሊበላ ነው? ማነህ አንተ ኩርንችት? እንዴ ና አልፈቀድኩም ና። ምን አይነት አየር ነው ቅዱስ ፈጣሪ። ከዛ ገራዥ አሁን ገላግል። አሜን። ግን የሆነች የምኮራባት ትንሽዬ ጥሪት ሀብት ስጥ። አሁንስ የለህም? ምንድን ነው? እኔ ልትሄዱ ነው? ኑሻ የኔ መሸሻ ከሀገር ልትወጡ ነው እንዴ? አርጎት ነው ዝበል ሲያገር አርጎት ነው። እሺ አትናገሩም እንዴ? ለአንድ ሳምንትና ለ10 ቀን ከዛ ገራዥ እረፍት ወስደናል። ምን የተጀመሩ ስራዎችስ? አቤልን የመሰለ አቤል አለ አይደል? አቤልን የመሰለ ሰራተኛ ያገራጅ ሌላ ሰው ለምን ይፈልጋል? ግሩሜን የመሰለ አስተዋይ አንባቢ አይደለም አንተ። እሱ በትርፍ ሰዓቱ ነው። ነገሩ እዛም አቃጥሎናል። መካኒክ እያለ ስማኝ፣ እነንተናንም ሰላም ትበልልን። እኔ ያላ አልናገርም። አይደለ ጋሽ ተክሉ የሚባል ደግሞ የሚቆርጥብን እና ደግሞ አሽቃባጩ ማን ነበር? ማን ነበረ ስሙ? ስሙን ጥሪልኝ። እንትና ቅባቱ አንድ ሳምንት ረፍት ተሰጥቶን ረስተናቸው። በቃ በነገራችን ላይ እንዴት ነው የሚያደርጋችሁ ግን? እንዴትም ቢያደርገን እዛ ገራጅ እንጂ እዚህ መንገድ ላይ ስልጣን የለሽ። ትመጣላችሁ፣ እንገናኛለን። ቅዳሜ ምናምን የለም። ጨርሰናል። ትንሿ ወሬ አታብዛ። ተዋት ነው የታመጣው እንጂ ያማል ጭራሽ ያማሃል።